ዩቲዩበር ለመሆን የግድ ካሜራ ፊት መቆም አለብኝ ብለው ያስባሉ ወይስ ፊቴን ባላሳይ ሰው አይመለከተኝም የሚል ስጋት አለዎት? እውነታው ግን በተቃራኒው ነው። በአሁኑ ሰዓት በዓለም ላይ በወር በብዙ ሺህ የሚቆጠር ዶላር የሚያመነጩት ትልልቅ ቻናሎች ባለቤታቸው እነማን እንደሆኑ እንኳን አይታወቁም። ዛሬ ፊታችሁን ሳታሳዩ እንዴት ስኬታማ የዩቲዩብ ቻናል መገንባት እንደምትችሉ 5 ዋና ዋና መንገዶችን አሳያችኋለሁ። አንደኛውና የመጀመሪያው የቪዲዮ ምስል ማቀናበር ወይም ስቶክ ፉቴጅ ኤንድ ቮይስ ኦቨር ነው። ይህ በጣም የተለመደ መንገድ ነው። እንደ ፒክሰልስ ኤንድ ፒክሳቤ ካሉ ድረገጾች ላይ ነፃ ቪዲዮዎችን በማውረድ በጀርባ ድምጻችሁን ብቻ በመጨመር ጥራት ያለው መረጃ መስጠት ይቻላል። ለምሳሌ የታሪክ ወይም ደግሞ የስነ ልቦና እና የጤና መረጃዎችን በዚሁ መንገድ ኤዲት አድርጋችሁ አቀናብራችሁ መስራት ትችላላችሁ ማለት ነው። ስለዚህ ይሄኛው ፌስለስ ነው፣ ፌስለስ ቻናል ነው ማለት ነው። ሁለተኛው መንገድ ስክሪን ሪኮርዲንግ ነው። አንድን ሶፍትዌር ወይም አፕሊኬሽን እንዴት እንደሚሰራ ለሰዎች የምታስተምሩበት መንገድ ነው። ወይም ደግሞ ኮምፒውተር ስክሪን ላይ ስክሪን ሪከርድ በማድረግ መረጃዎችን የምናያሳይበት መንገድ ነው። ለምሳሌ ዩቲዩብ አከፋፍት ብዬ ከዚሁ ላይ በስክሪን ሪከርድ ስለ ዩቲዩብ አከፋፍት ባሳየችው ይሄኛው ፌስለስ ቻናል ነው። ኮምፒውተራችን ብቻ ሪከርድ በማድረግ እኛ ማስተማር የፈለግነውን በድምጻችን እያስተላለፍነን እዛው ላይ የምናሳይበት መንገድ ይሄኛው ምንድነው? ስክሪን ሪኮርዲንግ ነው። በዚህኛውም ፌስለስ ቻናል መስራት ትችላላችሁ ማለት ነው። ለምሳሌ ቱቶሪያል መስጠት ከፈለጋችሁ ላንጉጅ አማርኛ፣ እንግሊዘኛ ለማስተማር ትፈልጉ ይሄኛውን ወይ መጠቀም ትችላላችሁ ማለት ነው። ሶስተኛው ነጭ ሰሌዳ አኒሜሽን ወይም ዋይት ቦርድ አኒሜሽን ነው። ነጭ ሰሌዳ አኒሜሽን ወይም ዋይት ቦርድ አኒሜሽን ይሄኛው ደግሞ ሐሳባችሁን በስዕልና በጽሁፍ የምትገልጹበት የሚገልጹ ቪዲዮዎች ማለት ነው። ለምሳሌ እንደ ቪዲዮ ስክራይብ ወይም ደግሞ እንደ ማንጎ አኒሜሽን የመሳሰሉ ሶፍትዌሮችን በመጠቀም ትምህርታዊ ቪዲዮዎችን መስራት ትችላላችሁ ማለት ነው። ይሄኛው ምንድነው? ፌስለስ ነው። የናንተ ፌስ ወይም ደግሞ ካሜራ የግድ አስፈላጊ አይደለም ማለት ነው። እነዚህን ምንጊዜም ያው ፌስለስ ከሰራችሁ ካሜራ አስፈላጊ አይደለም። አራተኛው መንገድ ምንድነው? የኤአይ አምሳያዎች ወይም ኤአይ አቫተርስ ነው። በዚህ ጊዜ እንግዲህ ፊታችንን ማሳየት ካልፈለግነን የኤአይ ገጸ ባህሪያትን መጠቀም እንችላለን። የእኛን ድምጽ የሚናገሩና የሚንቀሳቀሱ ዲጂታል ሰዎችን መፍጠር እንችላለን ማለት ነው። ስለዚህ ይሄኛውም ደግሞ ፌስለስ ነው። ፌስለስ ቪዲዮዎችን በምንሰራበት ጊዜ በጣም ወሳኝ የሚያስፈልጉ መሰረታዊ ነገሮች ወይም ኢሴንሻልስ የምንላቸው ምንድናቸው? ማይክሮፎን አለ። ማይክሮፎን ማለት ሪኮርድ የምናደርግበት ድምጻችን ጥርት ብሎ እንዲወጣለን የሚያደርግልን መሳሪያ ነው ማለት ነው። ከዛ ደግሞ ላፕቶፕ አለ። ላፕቶፕ ወይም ደግሞ ላፕቶፕ ከሌለን ደግሞ ግዴታ አይደለም በስልካችን መጠቀም እንችላለን ማለት ነው። ሌላው የኤዲቲንግ ሶፍትዌሮች ናቸው። የኤዲቲንግ ሶፍትዌሮች የተለያዩ ሶፍትዌሮች አሉ እንደ ካፕከት፣ ዩከት እንዲሁም ደግሞ አዶቤ ፕሪሚየር። ስለዚህ ብዙ ናቸው። እነዚህን አንድ ባንድ የምናያቸው ይሆናል። ከዚህ ላይ ሁለት ቲፖች ልስጣችሁ። ፌስለስ ቪዲዮ በምትሰሩበት ጊዜ ሁለት ነገሮች ትኩረት ማድረግ ያለባችሁ ነገሮች አሉ። የመጀመሪያው ጥራት ያለው ድምጽ ወይም ክሊር ኦዲዮ ሊኖራችሁ ይገባል። ምክንያቱም ሰዎች ፊታችሁን ካላዩ ድምጻችሁን በጥራት መስማት አለባቸው ማለት ነው። እንደገና ሁለተኛው ደግሞ ታሪክ አነጋገራችሁ ወይም ስቶሪ ቴሊንግ ይባላል። ተመልካቹ ቪዲዮውን እስከ መጨረሻው እንዲያይ የሚያጓጓ አቀራረብ ሊኖራችሁ ይገባል ማለት ነው። ምክንያቱም ለወደፊት ያለውን ነገር ለማየት ጉጉት መፍጠር አስፈላጊና ግዴታ ነው ማለት ነው። ስለዚህ ያው ይሄኛው ነገር የሚመጣው በሂደት ነው። ባንዴ ደግሞ በደንብ ፐርፌክት ለመሆን ብዙ ማሰብና መጨነቅ አይገባችሁም ማለት ነው። ስለዚህ ልክ በዚህ መንገድ መስራት ከቻላችሁ ዓለም የምትፈልገው የእናንተን ፊት ሳይሆን የእናንተን ዕውቀትና ሐሳብ ነው። ዛሬውኑ ፌስለስ ቻናል መጀመር አለባችሁ ማለት ነው። በሚቀጥለው ቪዲዮ ደግሞ እነዚህን ቪዲዮዎች ለመስራት የሚያስፈልጉ ምርጥ ኤዲቲንግ አፖችን ይዤላችሁ እመጣለሁ። እንደ ቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ ማድረጋችሁን እንዳትረሱ። ሐሳብ አስተያየት ላላችሁ ደግሞ በኮሜንት መስጫው ላይ ሐሳባችሁን ግለጹልኝ።